ሰን ምን እያረክ ነው? ስራ እየሰራሁ ነው። ግን እኮ እየተሳሳትክ ነው፣ አይታይህም? አውቃለሁ። እንዴ እየተሳሳትክ እንደሆነ እያወቅህ ነው የምትሰራው? አዎ። ምን ነው? ምን ሆነሃል? አሁን የምሰራው መስራት የምፈልገውን እንጂ ትክክል ለመሆን አይደለም። አንተ የፈለከው ስህተትን መስራት ነው? አዎ፣ ስህተት መስራትን። ሰን ምን እየሆንክ ነው? አሁን ስህተትን በተደጋጋሚ ከሰራው በኋላ ላይ ህይወቴ ውስጥ ስህተት ተራ ነገር ይሆናል። ማድረግ የምፈልገውን ነገር ያለምንም ፍራቻ በድፍረት አደርገዋለሁ። አረ አልገባኝም። አንተ ህልምህን የማትኖረው ያመንክበትን የማትናገረው ብሳሳትስ ብለህ ስለምትፈራ አይደል? ስህተትን፣ ሽንፈትን፣ ውድቀትን ቀድመ ከተለማመድከው ግን ስህተትንና ሽንፈትን የማይፈራ በድፍረት ወደፊት የሚራመድ ሰው ትሆናለህ። አረ ሰን እንዴ ስህተት እኮ በጣም ነው የሚያሳፍረው። ስህተት ማለት የሞከርከው ነገር ትክክል እንዳልሆነና ድጋሚ አስተካክለህ እንድትሰራ እድል የሚሰጥህ ነገር ነው። አንተ ቁመህ መራመድ የጀመርከው የተወለድክ ቀን ነው አይደለም? ግን ያኔ ኢጎ ስላልነበረብህ እየወደክ እየተነሳ ቁመህ መሄድን ተለማመድከው። አሁን ፐርፌክት ነህ። ያለምንም ፍራቻ ቁመህ መራመድ ትችላለህ። ግን ይህ ፐርፌክት የመጣው ከስንት ስህተቶች በኋላ ነው። ስህተት በምድራችን በጣም ምርጡ ትምህርት ቤት ነው። እሺ የምትለው ነገር አልገባኝም። አንተም ስህተትህን ስራ፣ እኔም ልሄድ። እሺ ከስህተት የምትማረውን ነገር ማንም ሰው አይነግርህም። ስትሳሳት ብቻ ነው የምታውቀው።